ስኬታማ ያልሆናችሁበት መራራ እውነቶች። ሰላም ጤና ይስጥልኝ። ዛሬ የምንነጋገረው ብዙ ሰው መስማት ስለማይፈልገው ነገር ግን ህይወታችሁን ሊቀይር ስለሚችል መራራ እውነት ነው። ሁላችንም ስኬታማ መሆን እንፈልጋለን። መጽሐፍ ታነባለህ፣ የሞቲቬሽን ቪዲዮ ታያለህ፣ ብዙ እቅዶችን ታቅዳለህ። ነገር ግን አሁንም ባለህበት የቆምክ ይመስልሃል? ለምን አልተሳካልኝም ብለህ ራስህን ጠይቀህ ታውቃለህ? መልሱ እድል ስላልቀና ወይም ሰው ስለሌለህ ብቻ ላይሆን ይችላል። ዛሬ እድገትህን አግተው የያዙህን 5 መራራ እውነቶች ፊት ለፊት እንጋፈጣቸዋለን። ታዲያ የምነግር ነገር አንተን እንዲመች ሳይሆን እንድትነቃ የሚረዳህን ነው። አንደኛ፣ በምኞት እንጂ በስራ አልተጠመድክም። ብዙ ወጣቶች ስኬትን ይፈልጋሉ እንጂ ለስኬት የሚከፈለውን ዋጋ አይፈልጉም። በቀን 8 ሰዓት ሶሻል ሚዲያ ላይ እያሳለፍክ ስኬታማ ሰዎችን ላይክ በማድረግ ብቻ አንተ ስኬታማ አትሆንም። ለምሳሌ አንድ ወጣት ታዋቂ ፎቶግራፈር መሆን ፈልጋለሁ ይላል። ነገር ግን ካሜራ ይዞ ፎቶ ከማንሳት ይልቅ የሌሎችን የፎቶግራፈሮች ፔጅ በማየትና እንዴት እድለኛ ናቸው በማለት ቀኑን ይጨርሳል። ስራው ያለው ሜዳ ላይ እንጂ ስክሪን ላይ አይደለም። ሁለተኛ፣ የሰዎችን ፍቃድ እየጠበክ ነው። ሰዎች ምን ይሉኛል የሚለው አስተሳሰብ የቢሊዮን ብሮች ሀሳቦችን ገሏል። ማንም ሰው መጥቶ እሺ አሁን ጀምር አይልህም። እንዲያውም ስትጀምር የሚያፌዙብህ ሰዎች ሞልተዋል። ታዲያ ስታሳካው ግን መጀመሪያ የሚያጨበጭቡት ራሳቸው ናቸው። ለምሳሌ ዩቲዩብ ቻናል መክፈት ትፈልጋለህ፣ ግን ጓደኞቼ ቢያዩትስ ቢስቁብኝስ ብለህ ትፈራለህ። ይህን ታውቃለህ? አንተ ስትፈራ ሌላው ባልተሟላ ቁሳቁስ ጀምሮ ሺዎች ጋር ይደርሳል። ሶስተኛ፣ ሾርትከት ወይም አቋራጭ መንገድ እየፈለክ ነው። በአንድ ጀንበር ሀብታም መሆን፣ በአንድ ወር ውስጥ 6 ፓክ ወይም 6 ፓክ ማውጣት፣ ይህ ተረት ነው። ዘላቂ ስኬት ረጅም ጊዜ ይፈጃል። ኮምፓውንድ ኢንተረስት ወይም ተደራራቢ ውጤት የሚሰራው በትዕግስት ለሚቆዩ ብቻ ነው። ጂም እንደ መግባት አስበው። በመጀመሪያው ቀን ጡንቻህ አይወጣም፣ በሁለተኛውም የለም። ነገር ግን ለ6 ወር በየቀኑ ከሄድክ ለውጡን ማንም አይክዳውም። ስራና ትምህርትም እንዲሁ ናቸው። አራተኛ፣ በምክንያት ታጥረሃል። ሀገሪቱ ስላልተመቻኝ ነው፣ ቤተሰቦቼ ድሃ ስለሆኑ ነው፣ ትምህርት ስለሌለኝ ነው መሰል ሰበቦች ከበውሃል። ምክንያቶችህ እውነት ሊሆኑ ይችላሉ፣ ግን መፍትሄ አይሆኑም። ካለህበት ለመውጣት ብቸኛው አማራጭ በእነዚህ ችግሮች መሃል መንገድ መፈለግ ነው። ለምሳሌ 2 ጓደኛሞች ነበሩ እንበል። ሁለቱም ስራ የላቸውም። አንደኛው ስራ የለም ብሎ ተኝቶ ይውላል። ሁለተኛው ግን ስራ እስካገኝ በነፃ ላግዝ ብሎ አንድ ጋራጅ ውስጥ ይጠጋል። ከዓመት በኋላ የትኛው ስራ የመያዝ እድል አለው? መልሱን ለእናንተ ተውኩት። 5ኛ፣ ራስን መቆጣጠር አቅቶሃል ወይም ሰልፍ ዲሲፕሊን የለህም። ስሜትህ ሲመጣ ብቻ የምትሰራ ከሆነ መቼም ግብህ ላይ አትደርስም። ስኬታማ ሰዎች ስራ የሚሰሩት ደስ ሲላቸው ሳይሆን ስራው መሰራት ስላለበት ነው። ጠዋት 11 ሰዓት ላይ መነሳት እንዳለብህ ታውቃለህ። ነገር ግን አላርሙ ሲጮህ 5 ደቂቃ ልጨምር ብለህ የምታጠፋው ከሆነ ገና ራስን ማሸነፍ አልተቻለህም ማለት ነው። እነዚህን ነጥቦች መስማት ከብዶ ሊሆን ይችላል። ነገር ግን መራራው እውነት ከጣፋጭ ውሸት ይሻላልና ዛሬን ቆም ብለህ አስብ። የትኛው ነጥብ ነው አንተን የያዘ? ስኬት ማለት ሌላ ሰው መሆን ሳይሆን አንተ ውስጥ ያለውን ምርጥ ማንነት ማውጣት ነው። ዛሬውኑ ውሳኔ ወስን። ምክንያቶችን ተውና ተግባር ላይ አተኩር። አቋራጭ መንገድ አትፈልግ፣ ይልቅ መንገድህን ጥረህ ስራ። ይህ ቪዲዮ ጠቃሚ ሆኖ ካገኘኸው ለጓደኛ ሼር አድርገው። የትኛው ነጥብ የበለጠ እንደነካ በኮሜንት መስጫው ጻፍልኝ። በሚቀጥለው ቪዲዮ እስክንገናኝ ስራ ላይ ሁን።